አላህ ስብሓነ ወተዓላ አደምንና ሐዋን በጀነት ውስጥ እንዲኖሩ ፈቀደላቸው። ጀነት ውስጥ የፈለጉትን እንዲበሉና እንዲጠጡ እንዲዝናኑ ሙሉ ነፃነት ተሰጣቸው። አላህ ግን አንዲትን ጥብቅ ማስጠንቀቂያ ሰጣቸው። አንተ አደም፣ አንተና ሚስትህ ጀነት ውስጥ ተቀመጡ፣ ከእርሷም በፈለጋችሁት ቦታ በሰፊው ተመገቡ፣ ነገር ግን ይህችን ዛፍ አትቅረቡ፣ ብትቀርቡ ከበደለኞች ትሆናላችሁና። ሱረቱል አልበቀራ። ኢብሊስ ከአላህ እዝነት የተባረረው በአደም ምክንያት እንደሆነ ስለሚያምን አደምንና ዝርያዎቹን ለማጥፋት ቃል ገባ። ወደ ጀነት ሰርጎ በመግባት በአደምና በሐዋ ላይ የሥነ ልቦና ጥቃትና የማታለል ሥራ ጀመረ። ኢብሊስ የተቀመጠባቸው ዘዴዎች እኔ ለአንተ ከልብ አሳቢ ነኝ በማለት ማለላቸው። አላህ ከዝች ዛፍ እንዳትበሉ የከለከላችሁን መላእክት እንዳትሆኑ ወይንም ለዘላለም በጀነት እንዳትኖሩ ፈርቶ ነው አላቸው። ዛፏ የዘላለማዊነት ዛፍ ሸጀረተል ኹልድ ብሎ ሰየማት። አደም በኢብሊስ የማታለያ ንግግር ተሸወደ። ሁለቱም ከዛፏ ቀመሱ። ልክ ከዛፏ እንደቀመሱ የለበሱት የጀነት ልብስ ተገፈፈ፣ እርቃናቸውን ሆኑ። በድንጋጤና በሐፍረት የጀነትን ቅጠሎች በመለጣጠፍ ገላቸው መሸፈን ጀመሩ። አላህም አልከለከልኳችሁም ነበርን በማለት ጠየቃቸው። አደም ስህተቱን ሲረዳ እንደ ኢብሊስ አልኮራም። ይልቁንም ወዲያውኑ ተጸጽቶ ወደ አላህ ተመለሰ። አላህም ለአደም የሚማጸንባቸውን ቃላት አስተማረው። አደምና ሐዋ እንዲህ አሉ፣ ጌታችን ሆይ ነፍሳችንን በደልን። አንተ ካልማርከንና ካላዘንክልን በእርግጥ ከከሳሪዎች እንሆናለን። ሱረቱል አዕራፍ። አላህም ተውበታቸውን ተቀበላቸው። አላህ አደምንና ሐዋን እንዲሁም ኢብሊስን ወደ ምድር እንዲወርዱ አዘዘ። ይህ መውረድ የቅጣት ሳይሆን አላህ ቀድሞውኑ ሰውን የፈጠረው በምድር ላይ ለተተኪ ኸሊፋ እንዲሆን ስለፈለገ ነው። አደም ወደ ህንድ ሰርዲብ፣ ሐዋ ደግሞ ወደ ጅዳ ወረዱ የሚሉ ዘገባዎች አሉ። በኋላም በአረፋ ምድር ላይ ተገናኙ። በምድር ላይ ሕይወት ከጀነት የተለየ ሆነ። አደም ምድር ላይ ጠንክሮ መስራት፣ ማረስና ለምግብ መልፋት ጀመረ። አላህም መመሪያዎችን ወሕይ እየላከለት የመጀመሪያውን ነቢይ ሆነ። ከሐዋ ጋር ብዙ ልጆችን ወለዱ። የሰውም ልጅ በምድር ላይ ተሰራጨ።